እንደሆነ የሚያሳይ ነውና በጣም አመሰግናለሁ። እኔም ብቻ ሳይሆን ደግሞ ሌሎችም ኢትዮጵያውያን አርቲስቶች ስላሉ እነሱንም እየገባችሁ ቮት ማድረጋችሁን አትርሱ። የዚህ ካሞ ሲመጣ ደግሞ አውላችን ነው። ሰላም ጤና ይስጥልኝ። እንግዲህ እንደሚታወቀው ቬሮኒካ አዳነ ለዚህ ካሞ አዋርድ በ4 ካታጎሪ እጩ ሆናለች። እኛ ኢትዮጵያውያን እንደመሆናችን መጠን ደግሞ እየገባን ሰፖርት ማድረግ ይኖርብናል። እናም ቮት ማድረግ ፈልጋችሁ ነገር ግን ቮት እንዴት እንደሚደረግ ለማታውቁ ሰዎች ይህንን ቪዲዮ ለእናንተ ነው የሰራሁት። በመጀመሪያ እንደዚህ የቬሮኒካ አዳነ አካውንት ውስጥ በመግባት ባዮዋ ላይ ያለውን ሊንክ በመጫን ቀጥታ ወደ ዌብሳይቱ ይወስደናል ማለት ነው። ዌብሳይቱ ከከፈተ በኋላ ልክ እንደዚህ የቬሮኒካን አዳነን ፎቶ ያመጣልናል። ቮት ፎር ዲስ ሶንግ የምትለዋን ተጭነን ሬጂስተር ማድረግ ስላለብን በመጀመሪያ ሬጂስተር እናደርጋለን። መጀመሪያ ላይ ሙሉ ስማችሁን እኔ የራሴን ሙሉ ስም አስገብቻለሁ። የራሳችሁን የምትጠቀሙበትን አሁን ላይ የተገለገላችሁበት ያለ ኢሜል አካውንታችሁን ታስገባላችሁ። ከዛ በኋላ ስልክ ቁጥራችሁን እንዲሁም ስልክ ቁጥር ስታስገቡ ወይም ኢሜል አድረስ ስታስገቡ ማትጠቀሙበትን ከሆነ ቬሪፋይ ማድረግ አትችሉም ማለት ነው። ካንትሪ ኢትዮጵያ ታስገባላችሁ። ስቴት ኦሮሚያ፣ አዳማ ላላችሁ አዳማ ኦሮሚያ፣ ሌላም አካባቢ ላላችሁ በአዲስ አበባም ድሬዳዋም ካላችሁ እንደዛው የራሳችሁን ትመርጡና ሳይን አፕ ትሉታላችሁ። ሳይን አፕ ካላችሁት በኋላ ልክ እንደዚህ ያመጣላችኋል ማለት ነው። ኢሜል እስኪገባልኝ ፓስወርድ እየጠበቅኩኝ ነው። ልክ እነሱ ፓስወርዱን ከላኩልኝ በኋላ እቺ 5504 የምትለዋን ፓስወርዴን መርጬ 550405 የምትለውን አስገባለሁ ማለት ነው። ካስገባው በኋላ ቬሪፋይ ኢሜል ስለው ኢሜልን ቬሪፋይ ያደርግልኛል። ከዛን የቬሮኒካን አዳነን አካውንት መርጥና ቮት ፎር ዚስ ሶንግ ብዬ ቮት አደርጋታለሁ ማለት ነው። ሁላችን ኢትዮጵያዊ እንደመሆናችን መጠን እየተደጋገፍን ብያለሁ። ማንም ፈረንጅ መጥቶማ አያሸንፈንም። ለጣሊያንም አልተበገርንም። ስለዚህ ቮት